ይቺ ሚሊዮነር ሴት የራሷን ድርጅት ለመጎብኘት ሰራተኛ መስላ ትሄዳለች። በዚያው አጋጣሚ ግን ለረጅም ጊዜ ተጠፋፍተው ከነበረው ታላቅ ወንድሟ ጋር ትፋጠጣለች። የታላቅ ወንድሟን ሁኔታ ለመፈተንም ማንነቷን ትደብቅበታለች። እንደዚህ ድሃ ሆናም ይቀበላት እንደሆነ ለማረጋገጥ ትወስናለች። ይህ ሰው ለረጅም ጊዜ የጠፋችበትን እህቱን የምትመስል ሲመለከት በድንጋጤ ይዋጣል። የድርጅቱ ባለቤትም በእንባ ሆና ወንድሜ ስትለው እሷን መሆኗን ያረጋግጥና ወዲያውኑ ወደ ቤታቸው ይወስዳታል። የአእምሮ ህመም ያለባት እናታቸውም ውስጥ ነበረች። ይህ ህመም የጀመራትም ይህቺ ከፊቷ የቆመችው ሀብታም ልጇ በጠፋችበት ሰዓት በተፈጠረ ከመጠን ያለፈ ሐዘን ምክንያት ነበር። እናትየው ልጇን ለረጅም ጊዜ በናፍቆት ትጠብቃት ነበር። አሁን ግን ከፊቷ ያለችውን ልጇን ማን እንደሆነች ማወቅ አትችልም። ይህን ያየችው ልጅ በእንባ ትታጠባለች። እናቷ እግር ስር ወድቃም ከእንግዲህ ለእናቷና ለወንድሟ መስዋዕት እንደምትሆንና ከእንግዲህ እንደማይሰቃዩ በእንባ ቃል ትገባለች። እራት ሰዓት ላይም ታላቅ ወንድሟ ንጹህ ልብስ መልበስ እንዳለባት ይነግራታል። እሷም ደሃ በመሆኗ ወንድሟ የተናገራት ይመስላታል። ነገር ግን ወንድሟ አምራ እንድትታይ በማሰብ ነበር የተናገራት። በዚህ መሰረትም ታላቅ ወንድሟ ቋሚ ስራ ሊያስቀጥራት ይወስናል። በቀጣዩ ቀን ወንድሟ የራሷ ድርጅት ሊያስቀጥራት ይዟት ይሄዳል። ከቤት ሲወጡ እህቱ ወንድሟ ለምን ሁለት የስጋ ቁራጭ ይዞ ወደ ስራ ቦታ እንደሚሄድ አልገባትም። ቀጥሎ ወደ መስሪያ ቤቱ የቅጥር ኃላፊ ጋር ተከታትሎ ይሄዳሉ። ወንድሟ የያዘውን ስጋ ለኃላፊ ሰጠውና ከአጠገቡ ላለችው እህቱ የስራ ቦታ እንዲያመቻችላት ይጠይቀዋል። እህቱ ሰራተኞቿ ላይ ተማምና ጉቦውን መቼም የማይቀበለው መስሏት ነበር። ነገር ግን በሚገርም ሁኔታ ኃላፊው የሰራተኛ መግቢያ ባጅ ይሰጣታል። የድርጅቱ ባለቤት ግራ ስትጋባ፣ ወንድሟ ደግሞ በደስታ ወደ ውጭ ይወስዳታል። እህቱ ብዙ ችግር ድርጅቷ ላይ እንዳለ በማመን ወደ ኋላ ዞራ ስትመለከት የቅጥር ኃላፊው ከስጋዎቹ ላይ ሁለት የወርቅ ቀለበቶች ሲያወጣ ትመለከታለች። እነዚህ ወርቆች በጣም ውድ ናቸው። እህቱ በጣም ትናደዳለች። አሁን ቀለል አድርጎ የተቀበለው ጉቦ ሁሌ የሚያደርገው እንደሆነ በማሰብ ባጁን ፊቱ ላይ ተወረውሮና ስልጣኑን ተጠቅሞ ወንጀል መስራቱንና የድርጅቱን መመሪያ ጥሶ እንደዚህ ማድረጉን እንዲያቆም ትነግረዋለች። የቅጥር ኃላፊው በዚህ ሴት መናቁ እጅጉን ያናድደዋል። ወንድሟም በእህቱ በኩል ሆኖ ይቅርታ ይጠይቀዋል። ንዴቱ ያልበረደለት ኃላፊም ስጋውን ይመልስላቸውና ለእህቱም ምንም ስራ እንደማይሰጣት ይነግራቸዋል። በዚህ ገጠር አካባቢ ስራ በጉቦ ማግኘት ራሱ የማይታሰብ ስለሆነ ወንድምየው ስለ እህቱ ጥፋት ይቅርታ እንዲያደርግላቸው የቅጥር ኃላፊውን ይለምነዋል። ይሁን እንጂ ጉቦውን በማሽቀንጠር ወንድሟን በጥፊ ይመታዋል። ይህን ስታይ የድርጅቱ ባለቤት በጣም ትናደድና ሰራተኛ መምሰሏን በመተው ከድርጅቱ እንደምታባረው ትነግረዋለች። የሚያስቅ ንግግር የሆነበት ኃላፊው እንዴት አንድ ተራ ሴት እንዲህ ልትለኝ ትችላለች ብሎ ይናደዳል። ወንድሟ ደግሞ እህቱን ይቅርታ እንድትል ይጠይቃታል። በዚያው ቅጽበት የድርጅቱ ዳይሬክተር በቦታው ይደርሳል። ዳይሬክተሩ ደግሞ ለቅጥር ኃላፊው አጎቱ ነበር። ወዲያውም ወንድሟ ሁሉንም ነገር ለዳይሬክተሩ ያስረዳዋል። ኃላፊውን በተራው ያስረዳል። ቀጥሎ ዳይሬክተሩ በፈገግታ ያቋርጣቸውና ከዛሬ ጀምሮ ስጋ እንደማይቀበሉ ያሳውቃቸዋል። በዚህ ጊዜ ምን እየተባለ እንዳለ ያልገባቸው ሁሉም ሰራተኞች ይደሰታሉ። ዳይሬክተሩም ጨምሮ ድርጅቱ ትልቅ ስለሆነ ስጋ ከዚህ ወዲህ እንደማይቀበሉ ይነግራቸዋል። ከኃላፊው ውጪ ሁሉም ይደሰታሉ። ኃላፊው ለዳይሬክተሩ ጉቦ ከቀረ እንዴት ያማረው ኑሯችንን እንገፋለን ይለዋል። ዳይሬክተሩም ከዚህ በኋላ በጥሬ ገንዘብ እንጂ ስጋ እንቀበልም ነው ያልኩት ብሎ የሴጣን ሳቆች ሸወዳቸውን ሁሉንም ኩም ያደርጋቸዋል። ከባዱን ስራ በ10 ሺህ ብር ቀላሉን ደግሞ በ100 ሺህ ብር የሚከፍሉ ብቻ ስራ እንደሚያሰሯቸው ይነገራቸዋል። በዚህ ጊዜ ሰራተኞቹ ይደነግጣሉ። ሁሉ ስትመለከት የነበረችው የድርጅቱ ባለቤት በጣም ትናደዳለች። ድርጅቷ በሙስና የተዘፈቀ መሆኑንም ታምናለች። ወደ ዳይሬክተሩን በመሄድ ልታፋጥጠው ትሞክራለች። እሱ ግን በፈገግታ ይመልሳታል። ወንድሟ ደግሞ ለእህቱ አንድ እድል እንዲሰጣት ዳይሬክተሩን ይማጸናል። እርሱ ግን አይሆንም ይላል። በጣም የተናደደችው ባለቤቷ አንድ የመጨረሻ እድል እንደምትሰጣቸውና ይህን ነገር እንዲያቆሙ ትጠይቃቸዋለች። ይህን ካላረጉ ግን ወደ እስር ቤት እንደምታስገባቸው ትነግራቸዋለች። በንግግሩ የተናደደው ኃላፊው የድርጅት ባለቤቷን ለማጥቃት ይሞክራል። ነገር ግን ዳይሬክተሩ ያስቆመውና እዚህ አካባቢ ንጉስ እኔ ነኝ፣ ቃሌም ህግ ነው ብሎ ያስፈራራታል። ትዕግስቱ ያለቀው የድርጅቱ ባለቤት ለጸሐፊዋ ከቢሮ በ30 ደቂቃ ውስጥ ወደ ፋብሪካው እንድትደርስ ደውላ ትነግራታለች። ስልኩን እንደዘጋችውም ኃላፊው በጥፊ ይመታታል። ዳይሬክተሩም ሚስጥር እንዳይወጣ ዛሬ ሁለቱም እህትና ወንድም ከዚህ እንዳይወጡ ሲል ያዛል። መገደል እንዳለባቸውም ኃላፊውም ጨምሮ ይናገራል። ታስረው ሊገደሉ ሲል ከውጪ አንድ መልእክት ይደርሳቸዋል። የድርጅቱ ዋና ጸሐፊ ወደ ፋብሪካው እየደረሰች ነው። ዳይሬክተሩም እህትና ወንድሟን ወደ መጋዘን እንዲያስገቧቸው ያስደርጋል። ከዛም ጸሐፊዋን ሊቀበል ይሄዳል። አለቃዋ ድርጅቷን ልትሰልል እንደመጣች ደግሞ ጸሐፊዋ ታውቃለች። ጸሐፊዋ ቀጥላ አንድ ሰራተኛ መጥቶ እንደነበረ ዳይሬክተሩን ትጠይቀዋለች። እውነቱ እንዳይወጣበት የሰጋው ዳይሬክተሩ ማንም አልመጣም ብሎ ያዋሻል። ጸሐፊዋ ፋብሪካውን እየተመለከተች በዛውም አለቃዋን ትፈልጋለች። በዚያው ቅጽበት ደግሞ የድርጅቱ ባለቤትና ወንድሟ እየተደበደቡ ነበር። ዳይሬክተሩም በድንጋጤ ሆኖ
ለጸሐፊዋ ሁሉንም ያስጎበኛታል። በመጨረሻም ጸሐፊዋ መጋዘኑ ጋር ትደርሳለች። ጩኸትም ከውስጥ ትሰማለች። ቼክ ለማድረግም ትወስንና ወደ ውስጥ ትገባለች።